ሰላም ሰላም ጤና ይስጥልኝ ውድ የህግ ግንዛቤ ቻናል ቤተሰቦች እንደምን ቆያችሁ? በባለፈው ቪዲዮአችን በክስ አዘገጃጀት ወቅት ውስጥ በክፍል 2 የአንድ ክስ የጀርባ አጥንት ወይም ደግሞ ልብ የምንላቸውን የክስ ምክንያትና የዳኝነት ጥያቄ በተመለከተ በሰፊው ተወያይተናል። ዛሬ ደግሞ ከክስ አዘገጃጀት ጋር በተገናኘ ሶስተኛው እና የመጨረሻው ክፍል በሆነው የማስረጃ አዘገጃጀት ጉዳይ ወይም አኔክስ ኦፍ ኤቪደንስ ጉዳይ የምንወያይ ይሆናል ማለት ነው። ማስረጃ ማለት ያለ እርሱ ክሳችን ያቀረብነው ክስ ውጤታማ የማይሆን ክሳችን ውጤታማ እንዲሆን የግድ የሚያስፈልግ መሰረታዊ ነገር ነው ማለት ነው። ስለዚህ ከዚህ ቀጥሎ የማቀርብላችሁ በአጭሩ ስለ ማስረጃ ይሆናል ማለት ነው። ወደ ቪዲዮአችን ከመሄዳችን በፊት ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድትቀላቀሉን እና የህግ ግንዛቤያችሁን በየዕለቱ በምንለቀው ቪዲዮ እንዲያዳብሩ እናሳስባለን ማለት ነው። እንዲሁም ይሄ ቪዲዮ ይጠቅመዋል ለምትሉት ሰው ሼር በማድረግ ቪዲዮውን ደግሞ ላይክ በማድረግ እንድትጀምሩ ይሁን። ወደ ቪዲዮ እንግዲህ በመጀመሪያ ደረጃ የምንመለከተው የህግ መሰረቱን ነው። እንግዲህ የህግ መሰረቱ ስንል ማስረጃ በፍትሐብሔር ስነስርዓት ህጋችን 223 መሰረት አንድ ከሳሽ የክስ አቤቱታውን ሲያቀርብ ያስረዱልኛል የሚላቸውን ምስክሮች እና የሰነድ ማስረጃዎች ከክሱ ጋር አያይዞ ማቅረብ እንዳለበት በግልጽ ይደነግጋል። ታዲያ እነዚህ ማስረጃዎች ሊያስረዱልን የሚችሉት ፍሬ ነገርም በግልጽ ሊቀመጥ እንደሚገባ ከህጉ መንፈስ መረዳት እንችላለን ማለት ነው። ከዚህ ጋር በተያያዘ በፍትሐብሔር ህጋችን 137 ላይ ብዙ ሰዎች ስለሚሸወዱበት አንድ ነገር ደግሞ አወራቸዋለሁ። ይሄ ምንድነው? በተለይም ደግሞ የሰነድ ማስረጃዎችን በተመለከተ የሰነድ ማስረጃዎች ከክሱ ጋር ዋናው ወይም ደግሞ የተረጋገጠው ኮፒው ከክሱ ጋር የሚያያዝ እንጂ በዝርዝር ብቻ የሚቀመጥ አይደለም ማለት ነው። በዝርዝር ብቻ የምናስቀምጠው ሳይሆን ከክሱ ጋር የምናያይዘው ነው ማለት ነው። ለምሳሌ አቶ ጫላ ከአቶ አበበ 100 ሺህ ብር በብድር ውል ወሰዱ እንበልና ነገር ግን ከወሰዱ በኋላ ለአቶ አበበ ሊመልሱለት አልቻሉም። ስለዚህ አቶ አበበ ሊያዘጋጁት የሚችሉት ክስ እንዴት ይሆናል የሚለውን ስናይ የሰነድ ማስረጃ ላይ ከክሱ ጋር የሚያያዙት ምንድነው? እነርሱ የተዋዋሉትን ውል ተያይዞ መቅረብ አለበት ማለት ነው። ሁለተኛ ደግሞ የሰው ማስረጃዎቻቸው ላይ ውሉን በሚዋዋሉ ሰዓት የነበሩ ምስክሮችን ስማቸውን ከነአድራሻቸው መጠቀስ መቻል አለበት ማለት ነው። በሶስተኛ ደረጃ ደግሞ እነዚህ ምስክር የተባሉት አካላት ምን ያስረዳሉ የሚለውን ለምሳሌ ተዋዋይ ወገኖች ውሉን ሲዋዋሉ በአካል ነበር፣ ሲፈራረሙ አይተናል የሚለውን ሊመሰክሩ እንደሚችሉ ሊገለጽ ይገባል ማለት ነው። ስለዚህ ይሄ እንግዲህ በጣም ወሳኝ የምንለው የማስረጃ ዝርዝር ጉዳይ አንድን ክስ ውጤታማ የሚያደርግ ነው ማለት ነው። ይሄ ከሌለ ክሳችን ውጤታማ አይሆንም ማለት ነው። የዛሬው ቪዲዮ በጣም አጭር ነው፣ ርዕሱም በጣም አጭር ነው። ስለዚህ ማስረጃ ጋር በተገናኘ ይሄን ነው እምላችሁ ማለት ነው። እንደ ማጠቃለያ ሀሳብ ማነሳው ምንድነው? ከሳሽ ማስረጃዎቹን በአግባቡ ካላስቀመጠ፣ በአግባቡ ክሱን ሲመሰረት ካላያያዘ፣ ካላቀረበ ችሎት ከተጀመረ በኋላ ሌሎች ማስረጃዎችን አቀርባለሁ ቢል ጥያቄው በፍርድ ቤት ውድቅ ሊሆንበት ይችላል። ስለዚህ ቀድሞ ክስ ሲዘጋጅ ከክሱ ጋር አኔክስ ተደርጎ ተያይዞ ማስረጃዎችን በጊዜው ማደራጀት ለክሳችን ስኬት ወሳኝ ነው ማለት ነው። ይሄ ማለት እርስዎ ክስ ሲመሰረቱ ቸልተኛ ሊሆኑ አይገባም ማለት ነው። እነ ከሌ ያስረዱልኛል የሚሏቸውን ሰዎች ይሄ ዶክመንት፣ ይሄ ሰነድ የኔን ክስ ያስረዳልኛል የሚሉትን ቀድመው ከክሱ ጋር አያይዘው ለፍርድ ቤት ማቅረብ አለበት። ከኋላ የሚደረጉ እንቅስቃሴዎች መብቶን ሊያሳጡ ይችላሉ የሚል ነው። ለዛሬ ያዘጋጀውላችሁ የማስረጃ ቪዲዮ ይሄን ይመስላል። በሚቀጥለው ቪዲዮ ደግሞ
በሌላ ክፍል እስካሁን ድረስ ያየነው ክስ እንዴት እናዘጋጃለን የሚለውን ነው። በሚቀጥለው ቪዲዮ ደግሞ ተከሳሽ ስንሆንስ እርሶ ክስ ቢደርሶ የክስ ቻርጅ ቢደርሶ ለዛ የተከሰሱት የፍትሐብሔር ክስ እንዴት አድርገው የመከላከያ መልስ ያቀርባሉ የሚለውን ደግሞ አጠር ባለ ቪዲዮ የማቀርብላችሁ ይሆናል ማለት ነው። ለዛሬ የነበረኝ ይሄን ይመስላል። እርስዎ በተግባር ከማስረጃ ጋር በተያያዘ የተቸገሩት የህግ ክፍተት ምንድን ነው? ኮመንት ላይ ያስቀምጡልኝ። ስለነበረን ጊዜ አመሰግናለሁ። መግቢያ ላይ እንደተናገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉልኝ። እንዲሁም ይጠቅመዋል ያስፈልገዋል ለምትሉት ሰው ሼር አድርጉ። እወዳችኋለሁ። ቻው።